እግዚአብሔር ስም የተባረከ ይሁን። አሜን። ክብር ሁሉ ለጌታ ይሁን። አሜን። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ የአሕዛብ አማልክት ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እግር አላቸው አይሄዱም፣ የኔና የናንተ አምላክ ግን ሰምቶ በሰዓት የሚመልስ አሜን። የኤልያስ አምላክ ሃሌሉያ። አንድ የቤት ጉዳይ ነበረ። በጣም ያው የዘመኑን ነገር ታውቃላችሁ። በጣም ተጨንቄ እሁድ ዕለት አመጥቼ ቢሮ የእግዚአብሔር ሰው ጸለየልኝ። ልክ እንደተናገረው ጌታ እንደተናገረው በሱ አልፎ እጃቸውን ባፋቸው ይጭናሉ። አንቺም ተገርመሽ ትመለሻለሽ ተባልኩኝ። 10 ደቂቃ ነው ያናገሩኝ እና የኔ ጌታ ድንቅ ጌታ፣ የእናንተ ጌታ ድንቅ ጌታ። ጌታን ይዛችሁ አታፍሩም። አሜን። እኔ ያው ምስክር ነኝ። ኢየሱስ ጌታን ከናንተ ምናልባት በእድሜም ልበልጥ እችላለሁኝ። እግዚአብሔር ሁሉ ጊዜ ተአምራት ሲያደርግ እኔ ያው ምስክር ነኝ። ስለዚህ እዚህ ጉባኤ ላይ ያው ምስክር ያልሆነ አንድ ሰው የለም። አሜን አሜን። ስለዚህ እግዚአብሔር በመንገድ ላይ ነው ሊያደርግላችሁ እና በጣም ተገርሜ በቃ ከአይምሮ በላይ ተደንቄ ነው የተመለስኩት። አጨብጭቡ ለጌታ ክብር ባካችሁ። ኢየሱስ ያድናል። እና አንድ የምናገረው ነገር ምንድነው? ስለ ፕሮፌት የምናገረው ነገር በትክክል እሱ የእግዚአብሔር አፍ ነው። አሜን። ስለዚህ ባርኩት እስቲ፣ ዘመንን ይባርክ በሉት። አሜን። ትውልድን ይባርክ በሉት። እግዚአብሔር ይባርክ። በቃ አሳረፈኝ። አይገርማችሁም? ነቢያቶች ሲኖሩ ለኛ እረፍት ነው። ያው ሰውነንና ስጋና ደም አለብንና መንፈስ አይደለንም። ሰዎች ስለሆነ እንጨነቃለን። ተጨንቄ የመጣው በሚገርም ሁኔታ ጌታ ተናግሮኝ በቃ በድል ተመለስኩኝ። አይገርምም? ቀና ቀና ብዬ ተመለስኩ። አሜን። እናንተም ቀና ቀና ትላላችሁ። አሜን። ክብር ሁሉ ለእግዚአብሔር። አጨብጭቡ ለጌታ ክብር። ኢየሱስ ያድናል።